ሰላም ሰላም ቤተሰብ እንግዲህ ጠዶን እንደዚህ እያዘጋጀነው ነው። ጠዶን ምናልባት የማታውቁ ሰዎች ካላችሁ ጠዶ በዚህ መልኩ ነው ስሩን እያዘጋጀነ ያለነውና ያው የጠዶ ስር ለብዙ ነገር እንደሚገባ ታውቃላችሁ። ጠዶ ይሄን ይመስላል። እንግዲህ ጠዶን የማታውቁ የጌሾ መልክ አለው፣ ግን ጫፉ ላይ የሾህ ቅርጽ እሾህ የሚመስል ቅርጽ ጫፏ ቅርንጫፏ ስትሾል እሾህ የምትመስል ቅርጽ አለችው። እንግዲህ ለብዙ የሕክምና ጥቅሞች እንደሚውሉ ታውቃላችሁ። ዛሬ ማክሰኞ በጠዋቱ ይሄን ይመስላል ጠዶን እያዘጋጀን ነው። ጠዶን የማታውቁ ሰዎች እንግዲህ በደንብ እንድታውቁ በሚል ነው። ጠዶ የሕክምና ጥቅሙን ብዙዎቻችን እናውቃለን። የሚገኝበት አካባቢ ያው እንደምታዩት ነው። አፈሩ ምንም ቦታውን ስታዩት ገደላማ ቦታ እንደዚህ አይነት ኤሪያዎች ላይ ነው ሊበቅል የሚችለው። ጭንጫ ቦታ ላይ ነው በቅሎ እኛ የሚያገኝ ነው። እንግዲህ ዛሬ ጠዋታችን እንደዚህ ጀምረናል። ጠዶን እያዘጋጀው ነው። የጠዶ ገቢር ያላችሁ ሰዎች የምትፈልጉ እንግዲህ ጠዶ ለምን እንደሚጠቅምና እንዴት አካባቢ እንደሚበቅል እንዴት እንደሚዘጋጅ ማየት ትችላላችሁ። ቆዩን፣ በቃ በሰላም ቆዩን፣ እንቀጥላለን።